እንግዲህ ያን ነገር አደረሽን ስቀሽ ተቀበይ ባለሽ ነገር ያለሽ እንዲያደብቂ በረካ ያሳጣል ነብዩላህ ኢብራሂም አልሰማህም እንደ ሶላቱ ወሰላሙ ዐለይሂ ልጃቸው እስማኤል መካ ላይ አግብቷል አሏቸው ወንድ ልጅ ያወልይ ስለማያስፈልገው አገባ እንዲያሉ እናቱ ሞተች እሱም አገባሏቸው ከፍልስጤም መጡ የልጃቸውን ትዳር ሊያው ቢመጡ አሰላሙ አለይኩም አሉ ወአለይኩም ሰላም አለች ምንም ለዲው አዳብይ ቢሆን ያው ልጅ ነው ወጣት ነውና ገና ቀሱ ከለራይቶ ነው ያገባት አፍንጫ ጠጉር ወረድ ያለ አፍንጫዋ እንደዛ ሆነ ጥርሷ አይደል ቀጠለ እንግዲህ አቀባበል እንዴት እንደሆነ ኑሮ እንዴት እንደሆነ ሚስት መሆን ማትችልናት ልጅ መሆን ማትችልናት የልጅ ነገርስ ከለራይቶ ነው ያገባት ገቡ ልጅ እስማኤልሳ ባለቤትሽሳ يلا ما طابلوان ያጠገበው እንኳን ጓሮ ያለው ወዘምዘም እንኳን ቀርታ ታቀርብም ደም ቁጭ ዝም ባሳቸው እንግዲህ አሁን ቁጭ ሷም ቁጭ ቡና ልቁ ላይ አይደል ሻይ ላፍ ላይ አይደል ومعشكم رجال نور እንዴት ነው አረ ኑሮ نحن في شدة وضيق በጣም ተቸግረናል ችግር ላይ ነው ያለነው ይባላል ለእንግዲያ ችግር ይነገራል ይፈራው ድረሰ አሉና ባለቤትሽ ሲመጣ አሰላሙ አለይኩም እንደነ በይልኝ እኔ ነኝ የባለቤትሽ ማባት ነኝ አለው ኦኬ እና غير عتبة بابك ህክማ ተሞላበት ነው ነብዩ ኢብራሂም በጣም ይደንቅ ነው والله ይሄ በራ የሆነ ቀይረው በዩ በሩኩ ያምራሉ ሲል አይገባም የበረም መካን ቀይራል የበራ አንተ የሆነም ቀይር በዩ ይገርም አለ መጣ ሲመጣ ደግሞ ሳችሁ ተወዱ በኋላ እሱ መጣ የባብ ልጅ ባብ የነብይ ልጅ ነብይ ሸተተው ጠረኑ ያባቱ እንትና አወዲው በቃ ነገረው በቃ ሰው መጥቶ ነበር እንደዛ አላት አዎ መጥቶ ነበር ምን አንድ ሽማግሌ ይኮ ካራክተራይዜሽኑ ነው በደንብ በጣም በቃ ሴትየዋን ምን አረግለታለሁ ምን አለሽ ኑሮ እንዴት ነው አለኝ ተቸግረናል አልኩት ከጀልቱ እንግዲህ ተሰው እርዳታ ፍለጋ ነው ለእንግዲህ ይነገራል እንዴ ምንም አላሹ ምንም አላልኩ ወማውሳኪ ምን አደራለሽ ይሄን በር ቀይር ብለዋል አሰላሙ አለይኩም ብለዋል አተበቲ አንተ ጠለቅቱኪ አላህ ፈታሽ ካንዳንድ ማለት ነው በሩ እኮ ሴት በር ነች እኮ በሩ ተተበላሽ ማን እንግዲህ አይገባ ዘመድ አይገባ እሷ ተከፋች አባ ወንድሞቹም ዝራ አይሉም እህቶቹም ዝራ አይሉም አጎትም ዝራ አይሉም እሷ ከፈረኝ ቆረጣን እንግዲህ አይመጣም የሷና የሱ ብቻ ቤት ነው የሚሆነው መለካም አይገባም እዛ ቤት ከባድ ነው በጣም ሾፍ አንተ ነሽ እኮ አንተ ፍቻ ሄጄ ፈትቼሻለሁ ችግር አለ አንገቱን ለቢላዋ ስትልም እስማኤል ከአባቱ ትእዛዝ ይወጣል ፈታት በኋላ እንግዲህ አባቱን ዳሩኝ ያለ የሉም ሄደዋል እንግዲህ ሽማግሌዎች እና አባቱ ጓደኛ ላይ ሆነ የሚሹትን እንደው መከሩኝ ዳሩኝ አግብተ የለም እንዴ ፈታውኝ እሷንም ለምን አባቴ የጠሉብኛ ድሮም እኮ ያለ ውጤት ገብተህ ነው ልጅ ትልቅ ሰው ልጅ ትልቅ ሰው ቤት ነው የሚገባው እንኳን ያቺ ጋር ተላቅ እንድራሃለን አሉ ሽማግሌ ቤት ገብተው ዳሩት በቆዞ ቆይተው ደግሞ መጡ ኢብራሂም ደግሞ እሲያን ቤት ሊለው መጡ ሰላም አለይኩም ሰላም ፈጋግ ብላ እስማኤል ሳወጣ ብሎ ነው ይመጣል አብሽሩ አለች ማአሹኩም ምን በላው ስጋ ሁሉ ነገር ሞልቷል አለች ምን ጎደለና ሁሉ ነገር አለ አለች ደግሞ የሁለተኛይቱ ጊዜ እኮ አይጥም ይበላው ጥሬ እንኳን የለም አሁን ነብያችን ሰለላሁ ዐለይሂ ወሰለም ምንም የዛችይቱ ጊዜ ነበረ የመጀመሪያዋ ቀልብ አለው ጠበበው እንጂ የሆነ ርዝቅ አይጠበው ነበር ሱብሃንአላህ ቀልበ ሰፊነት ነው የምፈልገው የዛይቱ ምንም ነገር የለም የዛይቱ ጊዜ እኮ ነብይ ናቸው ቅርብ ነው ጓዲያ ምን እንዲያለ ያ አላህ ይነግራቸዋል እኮ ሱብሃንአላህ ምድማ ነገር አይደለም ታዘቡ ያችን በቃ አውጣውጣውላት ምን ነው ነብይ ኢብራሂም አይመክሯትም ነበር ወይ አይዱ አያርጉላትም ነበር ወይ ለምን እንዲያው በጉበን በበር አስመስለው በቀኔ ባሽሙር አስፈቷት ልትል ትችላለህ ነብይ ናቸው ምክር የማይመልሳት የአዝር ሸቀዋ ሸቀይ ከሆነች ሰይና ኸድር
ተቢጫዋቱበት ውስጥ ተጫውሎ ይገለውት የለን ለምን ቢሏቸው ይሄ ቢያዲግ ሌላ ችግር ያመጣል አልኩ እነዚህ በመቀጨት ይሻላል በለጋነቱ ስለዚህ ዱዓ አደረጉላት ያዘል ሸቅ ይያሉ ዱዓ አደረጉላት ለዚህ ለዋለኝቱ የነብዩ ኢብራሂም ዱዓ እንግዲህ ሶስት ነው የመጀመሪያው እስማኤልን ሲጥሉ ነው እና አስከንቱ ሚዝዱርየት ብሎ ናም አደራ ሰው ለበት አዝመራ አለበት እዚህ ጫካ ላይ ልጅን ከነናቱ ጥያለሁ ያሉት ሁለተኛው ዱዓ በሚስቱ የተደረገው ዱዓ ነው በእስማኤል ሚስት ሱብሃንአላህ አንድ ጧሃራ ዘር ከጀርባቸው ወደ እስማኤል ላይ የተላለፈ ነበር እንኳን ልጅ አዝመራም መሬት ይፈልጋል ጥሩ መሬት ይፈልጋል መልእክተኛው ጋር ይደርሳል አለይሂ ሰላቱ ወሰለም አንድ ዘር አለ ጧሃራ ዘር ገርም ነው በኋላ ያምዘር በሰምተናል 12 ወለደች እስማኤል አንዱ ከነብዩ አባት ከአብደላ ጀምሮ 30 ምናምን ድረስ አረ ማት ነው ይገርም 36 አካባቢ